መንፈስ ቅዱስን ካንተ የሚያርቁ 5 ድብቅ ባህሪያት አብዛኞቹ ክርስቲያኖች አያውቁትም። በህይወታችሁ ውስጥ ጸሎታችሁ ጣሪያ የማይሻገር፣ መንፈሳዊ ህይወታችሁ የደረቀ፣ ያ ቀድሞ የነበራችሁ መንፈሳዊ ቅናትና ደስታ የጠፋባችሁ መስሎ ተሰምቷችሁ ያውቃል? ብዙዎቻችን የሚሆነው ሰይጣን ስለፈተነን ወይም እግዚአብሔር ስለተወን ይመስለናል። ነገር ግን እውነታው ሌላ ነው። ሳናውቀውና ሳናስተውለው በዕለት ተዕለት ህይወታችን በምናሳያቸው ስውር ባህሪያት የእግዚአብሔርን መንፈስ ከኛ እያራቀን እሳቱን እያጠፋንና እያሳዘነን ሊሆን ይችላል። መጽሐፍ ቅዱስ በኤፌሶን ምዕራፍ 4 ቁጥር 30 ላይ እንዲህ ይላል፣ ለቤዛም ቀን የታተማችሁበትን ቅዱሱን እግዚአብሔርን መንፈስ አታሳዝኑ ይለናል። መንፈስ ቅዱስ አካል አለው። ያዝናል፣ ይከፋል፣ ደስ ይለዋል። ደግሞም በነፃ ፈቃዳችን ውስጥ ጣልቃ ሳይገባ በዝምታ ራሱን ሊሰውር ይችላል። በዛሬ ቪዲዮ አብዛኞቻችን የማናውቀውን መንፈስ ቅዱስን ከህይወታችን የሚያርቁና በውስጣችን ያለውን መገኘት የሚያጠፉ 5 ዋና ዋና ድብቅ ባህሪያትን በዝርዝር እንመለከታለን። ይህን ቪዲዮ እስከ መጨረሻው በጥሞና ተከታተሉ። ምክንያቱም የዛሬው ትምህርት ከመንፈስ ቅዱስ ጋር ያለንን ግንኙነት ሙሉ በሙሉ የሚቀይርና መንፈሳዊ እሳትን በውስጣችን ዳግም የሚያቀጣጥል ስለሆነ፣ መጨረሻ ላይ ደግሞ ከመንፈስ ቅዱስ ጋር ያለንን ግንኙነት ለማደስ ምን ማድረግ እንዳለብን 4 የመፍትሄ ሐሳቦችን አጋራላችኋለሁ። እስከ መጨረሻው አብራችሁን ቆዩ። ለዚህ ቻናል አዲስ ሆናችሁ እንኳን ደህና መጣችሁ። ቻናሌን ፎሎ በማድረግ ቤተሰብ መሆን እንዳትረሱ። ይሄ ቪዲዮ ለብዙ ሰዎች እንዲደርስም ላይክ አድርጉ። ላይክ አረጋችሁ ዝግጁ ከሆናችሁ ወደ መጀመሪያው ነጥብ እንለፍ። የመጀመሪያውና እጅግ አደገኛው ባህሪ ቂምና ይቅር አለ ማለት ነው። ብዙ ጊዜ እከሌ የበደለኝ በደል በጣም ትልቅ ስለሆነ ይቅር ማለት አልችልም፣ ነገር ግን እግዚአብሔርን እወደዋለሁ እንላለን። ነገር ግን ይህ ፍጹም ውሸት ነው። መንፈስ ቅዱስ የፍቅር የሰላምና የይቅርታ መንፈስ ነው። እርሱ ባለበት ቦታ ፍቅር አለ። ልባችንን በቂም በቁጣና በበቀል ስሜት ስንሞላው መንፈስ ቅዱስ በውስጣችን የሚኖርበትን ስፍራ እናጠበዋለን። ቅዱሱ መጽሐፍ ምን ይላል? መጽሐፍ ቅዱስ በኤፌሶን ምዕራፍ 4 ቁጥር 31 እስከ 32 ባለው ክፍል ላይ እንዲህ ብሎ ይናገራል። መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። እርስ በርሳችሁም ቸሮችና ሩሮዎች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ይለናል። አስተውሉ። መጽሐፍ ቅዱስ መንፈስ ቅዱስን አታሳዝኑ ካለ በኋላ ወዲያውኑ የሚናገረው ስለ መራርነት፣ ቁጣና ይቅርታ ነው። ይህ የሚያሳየው ይቅር አለማለት መንፈስ ቅዱስን በቀጥታ የሚያሳዝን ትልቁ መርዝ መሆኑን ነው። አንድ ምሳሌ ልንገራችሁ። አንድ ሰው ንጹህና እጅግ ውድ የሆነ የውሃ ማጠራቀሚያ ጋን አለ እንበለው። በዚያ ጋን ውስጥ እጅግ ንጹህ የምንጭ ውሃ ይቀዳበታል። ነገር ግን ባለቤቱ በየቀኑ በዚያ ንጹህ ውሃ ላይ ጥቂት ጥቁር ጭቃና ቆሻሻ ይጨምርበታል። ከቀናት በኋላ ውሃው ሊጠጣ ቀርቶ ሊታይ የማይችል ጥቁርና ሽታ ያለው ኩሬ ይሆናል። ልባችን ልክ እንደዚሁ ነው። መንፈስ ቅዱስ ንጹህ ውሃውን ሊያፈስብን ይፈልጋል። ነገር ግን እኛ በቂምና በቁጣ ጭቃ ልባችንን ስንሞላው የመንፈስ ቅዱስ መገኘት በሕይወታችን ውስጥ ይቆሽሻል፣ ይሰወራልም። ይቅር የማንል ከሆነ ራሳችንን በጨለማ እስር ቤት ውስጥ እየቆለፍን ቁልፉን ግን ለበደለን ሰው እንደ መስጠት ነው። ወዳጄ ሆይ ዛሬ ልብህን ፈትሽ። በአንተ ላይ ክፉ የሰራብህ፣ ስምን ያጠፋ፣ የከዳ ወይም የበደለ ሰው አለ? ቂም ይዘህ የምታቀርበው ጸሎት ወደ ሰማይ አይወጣም። መንፈስ ቅዱስ በውስጥ በነፃነት እንዲሰራ ከፈለግ ዛሬ ያንን ሰው በኢየሱስ ስም ይቅር በለው። ይቅርታ ለአንተ መንፈሳዊ ነፃነትና የመንፈስ ቅዱስ ሙላት መንገድ ነውና። ሁለተኛው ባህሪ ዓለማዊነትና ድርብ ህይወት መኖር ነው። ዛሬ በቤተ ክርስቲያን እጅግ የበዛውና መንፈስ ቅዱስን ከጉባኤያችን ሆነ ከግል ህይወታችን ያራቀው ትልቁ በሽታ ይህ ነው። እሁድ እሁድ ቤተ ክርስቲያን ስንሄድ እጅግ የተቀደስን የምንዘምር የምንጸልይና በመንፈሳዊ ቃላት የምናወራ ክርስቲያኖች እንመስላለን። ሰኞ ግን ከዓለማውያን ሰዎች በማይለይ መልኩ በሐሰት፣ በስድብ፣ በዝሙት፣ በስግብግብነትና በጭፈራ ህይወት ውስጥ እንዘፈቃለን። ይህ ድርብ ህይወት ይባላል። መንፈስ ቅዱስ ቅዱስ ነው። ስሙ ራሱ ባህሪውን ይገልጻል። ቅዱስ ማለት የተለየ ማለት ነው። እርሱ ከኃጢአትና ከዓለም ጨለማ ጋር መተባበር አይችልም። መጽሐፍ ቅዱስ በያዕቆብ መልእክት ምዕራፍ 4 ቁጥር 4 ላይ እንዲህ ይላል፣ አመንዛሪዎች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቅምን?
እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል ይለናል። አንድ መንገደኛ ወደ ሰሜን ለመጓዝ እየተጓዘ ሳለ ግራ እግሩን ወደ ሰሜን፣ ቀኝ እግሩን ደግሞ ወደ ደቡብ አቅጣጫ አድርጎ በአንድ ጊዜ በሁለት ተቃራኒ መንገዶች ለመሄድ ቢሞክር ምን ሊሆን እንደሚችል አስቡት። መጓዝ አይችልም። ዛሬ ብዙዎቻችን ክርስቲያኖች እየሆንን ያለነው ይህንን ነው። በአንድ እግራችን በቤተክርስቲያን ቅድስና ውስጥ፣ በሌላ እግራችን ደግሞ በዓለም ኃጢአትና ተድላ ውስጥ ለመቆም እንሞክራለን። ይህ ድርብ ሕይወት መንፈስ ቅዱስን ያሳዝነዋል። መንፈስ ቅዱስ ሙሉ ልብህን እንጂ ግማሽ ልብህን አይፈልግም። ወዳጄ ሆይ እግዚአብሔርን እያመለክ በስውር የምታያቸው አጸያፊ የብልግና ምስሎች፣ በስውር የምትሰራቸው የዝሙትና የውሸት ስራዎች የመንፈስ ቅዱስን እሳት እያጠፉብህ እንደሆነ ታውቃለህ። መጽሐፍ ቅዱስ በአንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 15 እስከ 16 ባለው ክፍል ላይ እንዲህ ይላል፣ ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም ይለናል። ዛሬ ምርጫህን አስተካክል። ሙሉ ልብህን ለእግዚአብሔር ስጥ። ሶስተኛው ባህሪ የመንፈስ ቅዱስን ድምፅ ችላ ማለትና ራስን ማደንዘዝ ነው። መንፈስ ቅዱስ እኛን ለመምራት ከኃጢአት ለመጠበቅ ሁልጊዜ በውስጣችን ይናገራል። ኃጢአት ለመስራት ስናስብ በልባችን ውስጥ ረቂቅ ፍርሃትና ኮርኳሪነት ይሰማናል። ይህንን አታድርግ፣ ያንን ድረገጽ አትክፈት፣ ያንን ቃል አትናገር፣ ያንን ሰው ይቅር በለው እያለ በዝግታ ይነግረናል። ነገር ግን እኛ ያንን ድምፅ ችላ ስንልና የራሳችንን ስጋዊ ፍላጎት ስናስቀድም የመንፈስ ቅዱስ ድምፅ እየራቀና እየደከመ ይሄዳል። ልባችን እየደነደነ ይሄዳል። ይህንን መጽሐፍ ቅዱስ መንፈስን ማጥፋት ይለዋል። መጽሐፍ ቅዱስ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 ላይ እንዲህ ይላል፣ መንፈስን አታጥፉ ይለናል። አንድ ትልቅና ደማቅ የእሳት ራት ወይም ካምፋየር አስቡ። ይህ እሳት ብርሃንና ሙቀት ይሰጣል። ነገር ግን በየቀኑ በዚያ እሳት ላይ ጥቂት ጠብታ ውሃ ብናፈስበት እሳቱ ቀስ በቀስ እየደከመ ጭሱ እየበዛ በመጨረሻም ሙሉ በሙሉ ጠፍቶ አመድ ብቻ ይኖረዋል። የመንፈስ ቅዱስ ኮርኳሪነት በውስጣችን እንደ እሳት ነው። እኛ በየቀኑ ድምፁን ሳንሰማ ስንቀር፣ ትናንሽ የሚመስሉ መታዘዞችን ችላ ስንል በዚያ እሳት ላይ ውሃ እያፈሰስንበት ነው። በመጨረሻም ህይወታችን ቀዝቃዛ አመድ ብቻ ይሆናል። ከዚህ በፊት እባክህ ጸልይ የሚል ውስጣዊ መነሳሳት መጥቶልህ ደክሞኛል በኋላ ጸልያለሁ ብለህ ተኝተህ ታውቃለህ? ለዚያ ለተቸገረ ሰው ስጥ የሚል የልብ ግፊት መጥቶልህ ስግብግብነት አሸንፎ አልፈዋል? እነዚህ የመንፈስ ቅዱስን ድምፅ የማጥፋት ትናንሽ እርምጃዎች ናቸው። ለእግዚአብሔር መንፈስ ድምፅ ስሜታዊ መሆንን ልንለማመድ ይገባል። አራተኛውና እጅግ የተለመደው ክርስቲያኖች ግን እንደ ትልቅ ኃጢአት የማይቆጥሩት ባህሪ ሐሜትና በአንደበት የሚደረግ ኃጢአት ነው። ቤተክርስቲያን ቁጭ ብለን ወይም በስልክ ወዳጆቻችን ጋር ስናወራ ስለ ሌሎች ሰዎች ስህተትና ውድቀት ማውራት ይቀለናል። እከሌ እኮ እንዲያደረገች፣ እከሌ እንዲህ አይነት ሰው ነው እያለን የሰዎችን ስም ማጥፋትና ማማት ለኛ የመዝናኛ ያህል ሆነዋል። ነገር ግን ይህ ባህሪ መንፈስ ቅዱስን ከኛ የሚያባርር ትልቅ ኃጢአት ነው። አንደበታችን መንፈስ ቅዱስን የምናወድስበት፣ አንደበታችን መንፈስ ቅዱስን የምናመሰግንበት፣ ወንድሞቻችንን የምናነጽበት መሆን ሲገባው የሰይጣን መርጫና መርዝ ማፍሰሻ ሲሆን መንፈስ ቅዱስ በዚያ አንደበት ውስጥ አይኖርም። ቅዱሱ መጽሐፍ ምን ይላል? መጽሐፍ ቅዱስ በኤፌሶን ሰዎች ምዕራፍ 4 ቁጥር 29 ላይ እንዲህ ይላል፣ ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ከአፋችሁ ከቶ አይውጣ ይለናል። አንድ ጊዜ አንዲት ሴት ወደ አንድ አባት ዘንድ ሄዳ ሰዎችን በማማቷ ተጸጽታ ምን ማድረግ እንዳለባት ጠየቀቻቸው። አባቱም እንዲህ አላት፣ አንድ የዶሮ ላባ የተሞላ ትራስ ይዘሽ ሂጂና በከተማው መሃል ቀደሹ ላባውን በነፋስ በትኙ። ሴትዮዋም የተባለችውን አደረገች። በማግስቱ ወደ አባቱ ተመልሳ ስትመጣ አባቱ እንዲህ አላት፣ አሁን ደግሞ ሂጂና ያንን የተበተነውን ላባ ሁሉ አንድ በአንድ ሰብስበሽ ወደ እኔ አምጪው አላት። ሴትዮዋም ደንግጣ አባቴ ሆይ ንፋስ በተነው እኮ እንዴት አድርጌ ሙሉን ልሰበስብ እችላለሁ? አይቻልም አለች። አባቱም እንዲህ አላት፣ በአንደበትሽ የምትናገሩ የሐሜት ቃልም ልክ እንደዚሁ ነው። አንዴ ከአፍሽ ከወጣ በኋላ ሰዎችን ይመርዛል፣ ሕይወታቸውን ያጠፋል፣ ዳግመኛም ልሰበስቧችን። መጽሐፍ ቅዱስ በያዕቆብ መልእክት ምዕራፍ 3 ቁጥር 9 ላይ እንዲህ ይላል፣ በእርሱ ጌታንና አብን እንባርካለን፣
በእርሱም እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን። ከአንድ አፍ በረከትና መርገም ይወጣሉ። ወንድሞቼ ሆይ ይህ እንዲህ ሊሆን አይገባም ይለናል። ወዳጄ ሆይ መንፈስ ቅዱስ በሚኖርበት ልብ ውስጥ የሰዎች ስህተት አይወራም፣ ይልቁኑ ይጸልይባቸዋል። አንደበትህ ሌሎችን የሚያቆሽሽ ከሆነ መንፈስ ቅዱስ ካንተ ይርቃል። አፍህን ከሐሜትና ከክፉ ንግግር ጠብቅ። አምስተኛውና የመጨረሻው ባህሪ ትዕቢትና ያለ እግዚአብሔር መኖር መቻል ወይም በራስ መተማመን ነው። ትዕቢት ሲባል መታበይና ሰዎችን መናቅ ብቻ አይደለም። ትልቁ የክርስቲያን ትዕቢት እግዚአብሔርን ሳንጠይቅ በራሳችን ጥበብ፣ በራሳችን ዕውቀትና በራሳችን ገንዘብ መኖር እንችላለን ብለን ስናስብ ነው። ሳንጸልይ ስንውል፣ መጽሐፍ ቅዱስን ሳናነብ፣ ውሳኔዎችን ስንወስን፣ ይህንን እኮ በራሴ ችሎታ ማድረግ እችላለሁ ስንል በትዕቢት ውስጥ እየኖርን ነው። መጽሐፍ ቅዱስ በያዕቆብ መልእክት ምዕራፍ 4 ቁጥር 6 ላይ እንዲህ ይላል፣ ነገር ግን ጸጋን አብልጦ ይሰጣል። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። መንፈስ ቅዱስ ራሳቸውን ባዶ አድርጎ እርሱን ለሚጠሙት እንጂ በራሳቸው ዕውቀትና ጽድቅ ለተሞሉ ሰዎች የሚሆን ስፍራ የለውም። ቅዱሱ መጽሐፍ ምን ይላል? መጽሐፍ ቅዱስ በመጽሐፈ ምሳሌ ምዕራፍ 3 ቁጥር 5 እስከ 6 ባለው ክፍል ላይ እንዲህ ይላል፣ በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ። በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል ይለናል። አንድ ጊዜ አንድ ተማሪ ወደ አንድ ታላቅ መንፈሳዊ መምህር ዘንድ ሄዶ ዕውቀትንና ጥበብን እንዲያስተምረው ጠየቀው። መምህሩም ተማሪውን ቁጭ አድርጎ ሻይ ይቀዳለት ጀመር። በጽዋ ውስጥ ሻዩ ሞልቶ እያለ መምህሩ ግን መቅዳቱን አላቆመም ነበር። ሻዩ በጽዋው ሞልቶ መሬት ላይ መፍሰስ ጀመረ። ተማሪው መታገስ አቅቶት መምህሩ ጽዋው ሞልቷል እኮ ከዚህ በላይ አይይዝም ብሎ ጮኸ። መምህሩም ፈገግ ብሎ እንዲህ አለው፣ ልክ እንደዚሁ ጽዋ አንተም በራስህ ዕውቀት፣ ግምትና አስተያየት ተሞልተሃል። ራስህን መጀመሪያ ባዶ ካላደረግ እኔ የምሰጥህን ጥበብ የት ልታስቀምጡ ትችላለህ? ወዳጄ ሆይ አንተም በራስህ ጥበብ፣ በራስህ ዕውቀትና በራስህ ብልሃት ተሞልተህ ከሆነ መንፈስ ቅዱስ በሕይወት ውስጥ የሚጨምረው ነገር አይኖርም። ራሳችንን ዝቅ አድርገን አቤቱ እኔ ምንም አላውቅም አንተ ምራኝ ስንል የመንፈስ ቅዱስ ኃይል በውስጣችን መስራት ይጀምራል። ውድ የተከበራችሁ የዚህ ቻናል ቤተሰቦች እነዚህን 5 ባህሪያት ስንሰማ ሁላችንም በሕይወታችን ውስጥ ጥቂቱ ወይም ሙሉ ባህሪ እንዳለብን አስተውለን ይሆናል። እዚች ጋር የምትመለከቱት ፎቶ ከዚህ ቀደም እንደምታውቁትም 50 ሰዎች 5000 ማዋጣት የሚችሉ 50 ሰዎችን እንፈልጋለን ብለን ያልነው ቻሌንጃችን እንደቀጠለ ነው ማለት ነው። በዚህ ቻሌንጅ የተሰበሰበው ገንዘብ እስካሁንም በቂ አይደለም ማለት ነው። የአንድ ካሜራ መግዛት የሚችል ገንዘብ አልተሰበሰበም። ከዛ አንግል የተነሳ አሁንም የእናንተ ድጋፍ እፈልጋለሁ ማለት ነው። ሰው እዚች ጋር በምትመለከቱት አካውንት ገንዘብ ገቢ በማድረግ በዚህ አገልግሎት እንድትሳተፉ በጌታ ፍቅር ጠይቃችኋለሁ። ይሄንን በጌታ ፍቅር ጠይቃችኋለሁ። ላፕቶፕ ያላችሁ ሰዎችም ልትኖሩ ትችላላችሁ። ሰው በቃ ለዚህ አገልግሎት እንድታውሉ በጌታ ፍቅር ጠይቃችኋለሁ። አሪፍ ጸዴ ስልክም ያላችሁ ሰዎች በዚህ አገልግሎት ላይ እንድትሳተፉ እጠይቃችኋለሁ። ወዳችኋለሁ። ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። መልካም ጊዜ ይሆንላችሁ። በዚህ አገልግሎት ተሳተፉ። እንግዲህ ቤተሰቦች ውድ ጊዜያችሁን ሰውታችሁ እስከ መጨረሻው ድረስ ስለተከታተላችሁ በጣም አመሰግናለሁ። ይህን ቪዲዮ ላይክ ካላደረጋችሁ ደግሜ ላስታውሳችሁ ላይክ አድርጉ። ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ያደረጋችሁ ሐሳብ አስተያየታችሁን ደግሞ ኮሜንት ለመጻፍ ትችላላችሁ።